እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይኖር በጣም ብዙ ደስም የሚሉ የሚያስከፉም ብቻ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብ ይቅርታ ጠይቃለሁና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ተባብረን ብንኖር የምር እኔ ካንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም። ለዚህ ልጅ ስንል ገባ ይሄ ልጅ እኛ እንጂ እሱ ፈልጎ አላመጣም ነው ገባ። የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው ገባ አይደለ? በምችለው አቅም ምንም ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሚና ሙሉ ለሙሉ ተካለሁ ማለት አልችልም። ያንተን ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናደስ ደስ ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፍቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳልፍናቸው ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣን ልጆች ነን። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን። እናንተ አብረን ነው እንዴ ታመሽ ነው አይደለም? ይቅርታ ካላረክልኝ አልቀሰም። ሩታ ታመሽ ልጅ ነው ተጥዋለሽ ተጥዋለሽ በቃ እሺ እናወራለን። ተነሽ ብድግ በይ እንጂ እንዴ ታመሽ። አይ አብርሽ ምን አለ መሰለህ ያው ብዙ ነገር እያለች ነበር። ብዙም ያው ታውቂያለሽ ስለ አብርሽና ስለ ሩታ ብዙ ነገሮች ታውቂያለሽ። ዛሬ ላይ ያው ብዙ ነገር ቢጣሉም ምንም ነገር ቢባባሉም ግን ደግሞ ትናንትናቸውን ያሳለፉ ትናንትናቸው ይበልጣል። እነዚህ ልጆች ብዙ ነገር አሳልፈው ብዙ ነገር እንትን ብለው ነው የመጡትና ዛሬ ላይ በትንሽ ምክንያት ከሚለያዩ ልጁም ያላበት ከሚያድግ ግን ደግሞ ትናንትናቸውን አስታውሳችሁ አብርሽ እኔ እስከማውቀው ድረስ